ሻሎም 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 ሰላምና ጸጋ ይብዛላችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እኔ ወንድማችሁ ሰላዲን ነኝ። ዛሬ በጣም ድንቅ የሆነ መልካም ብስራት ይዤላችሁ መጥቻለሁ። ዛሬ የምነግራችሁ ብስራት በፊታችን የምናርገው ታላቅ የሆነ የወጣቶች ኮንፈረንስ ነው። አሁን በፊታችን ያለ 28 ፌብሩዋሪ 29 ፌብሩዋሪ and 1st ማርች ከ12 ከቀን ጀምሮ እስከ ማታ የሚቆይ በጣም ታላቅ የሆነ የወጣቶች የስልጠና ፕሮግራም ይኖረናል። በዚህ ፕሮግራም እግዚአብሔር ብዙ ድንቅ ነገር ያደርጋል። ብዙ ወጣቶች እናሰለጥናለን ብለን እናምናለን። ያ ስልጠና ደግሞ ለብዙ ሰው ለለውጥ ይሆንለታል ማለት ነው እና በዚህ ስልጠና መጥታችሁ ከኛ ጋር አብራችሁ የእግዚአብሔር ጸጋ እንድትካፈሉ እጋብዛችኋለሁ። ዛሬ በዛ ስልጠና ላይ በትግርኛን በአማርኛ ደግሞ ትራንስሌት ይኖረናል። ስለዚህ የአማርኛ የምትናገሩ ሰዎች በጣም ደስ ይበላችሁ። ከኛ ጋር አብራችሁ ሆናችሁ ድንቅ የሆነ የእግዚአብሔር ጸጋ መካፈል ትችላላችሁ። ስለዚህ ከአሁን ጀምራችሁ ጊዜያችሁ ፊክስ ካረጋችሁ እዛ ፕሮግራም ላይ መሳተፍ ትችላላችሁ። እዛ ፕሮግራም ላይ በጣም እንደነገርኳችሁ ብዙ የትምህርት ጊዜ የስልጠና ጊዜ ስለሚሆን በጣም በትምህርት ስለምናተኩር ብዙ ክላስ እንወስዳለን። 10 የሚሆኑ ክላሶች በ3 ቀን እንማራለን ብለን እናስባለን። ጊዜ የሚል ትምህርት ነው የምንማረው። በጊዜ እንዴት መሰልጠን እንደምንችል፣ በህይወታችን ላይ የባከኑ ጊዜዎች እንዴት እግዚአብሔር ሊክሳችን እንደሚችል እንማራለን። ከዛ ትምህርት በኋላ ግን እርግጠኛ ሆኜ እነግራችኋለሁ፣ በጊዜያችሁ ትሰለጥናላችሁ፣ በጊዜያችሁ ትነቃላችሁ። ድንቅ የሆነ ነገር ከጊዜያችሁ ውስጥ መውጣት ትጀምራላችሁ። ስለዚህ በቃ በእግዚአብሔር ፍቅር በዛ ስፍራ ላይ ከኛ ጋር መጣችሁ እንድትካፈሉ ዛሬ እጋብዛችኋለሁ። ነገር ግን እዛ ስፍራ መጣችሁ ከኛ ጋር መገልገል ከፈለጋችሁ ማድረግ ያለባችሁ ነገሮች አሉ። እንደሌላ ኮንፈረንስ አይደለም። ይሄ ልይት ያለ ነገር ነው። በትምህርት ያተኮረ ነው። በጸሎትም አለ። በጣም እንጸልይላችኋለን። ድንቅ የሆነ ነገር ጌታ ያረጋል። እናመልካለን። ትምህርት ደግሞ ብዙ እንማራለን ማለት ነው። ስለዚህ አሁን ምዝገባ ተጀምረዋል። ያልተመዘገበ ሰው በዛ ፕሮግራም ላይ መግባት አይችልም፣ ክልክል ነው ማለት ነው። የተመዘገበ ሰው ብቻ ነው የሚገባው። ስለዚህ ምዝገባው ሁሉ ነገሩ ፍሪ ነው። የምሳ ጊዜ አለን። ምሳ አብረን እንበላለን፣ አብረን እንጫወታለን፣ አብረን እንማራለን ማለት ነው። ስለዚህ ከአሁን ጀምራችሁ በዚህ ታች ተጽፎላችሁ ያለ ቁጥር ስማችሁና ስልክ ቁጥራችሁ ከጻፋችሁ የወጣት ፕሮግራም መመዝገብ እንፈልጋለን ብላችሁ ከጻፋችሁ እኛ ደግሞ ተመልሰን ደውለን ኮንታክት ልናደርጋችሁ እንችላለን ማለት ነው። ስለዚህ በቃ በታላቅ ደስታ ደስ እያለን ነው ዛሬ ይሄ ብስራት ልነግራችሁ የገባው። ስለዚህ ፈጠን ብላችሁ ጊዜያችሁ አስተካክላችሁ በዛ ፕሮግራም ላይ ለመገኘት ስማችሁና ቁጥር ስልካችሁ ለወጣቶች ፕሮግራም መመዝገብ እንደምትፈልጉ ጻፉልኝ። ያ ፕሮግራም እንደነገርኳችሁ እንደፈለጋችሁ መግባት አይቻልም፣ እንደፈለጋችሁ መምጣትም አይቻልም። ስለዚህ ባለ መሰረት መሄድ ስላለብን ያ መሰረት ለመከተል ደግሞ አሁን የምነግራችሁ ነገር መፈጸም አለባችሁ። የሚዘጋጅላችሁ ነገሮች አሉ በዛ ጊዜ ማለት ነው። ካርድ፣ ማሊያን፣ ሌላም ነገርም እናዘጋጃለን። በካርድ ነው ሁሉ ሰው የሚገባ። ስለዚህ ባካችሁ በእግዚአብሔር ፍቅር ጌታ ድንቅ ነገር በህይወታችሁ ያረጋል። ስለምንወዳችሁ ከኛ ጋር አብራችሁ የእግዚአብሔር ጸጋ እንድትካፈሉ በጣም በታላቅ ደስታ እጋብዛችኋለሁ። እኔ ወንድማችሁ ሰላዲን በዛ ጊዜ አገለግላችኋለሁ። ጌታ መንፈስ ቅዱስ ደግሞ በመሃላችን ላይ ድንቅ ነገር ያረጋል። የፈውስ ጊዜ ይኖረናል፣ የትንቢት ጊዜም ይኖረናል፣ የዴሊቨራንስ ጊዜ፣ ኃይል ጊዜ ደግሞ ይኖረናል። እግዚአብሔር ድንቅ የሆኑ ነገራት ይገልጣል በዛ ጊዜ። እርግጠኛ ነኝ እዛን ጊዜ ከመጣችሁ በህይወታችሁ በጣም ትደሳታላችሁ፣ ስለዛ ጊዜ ማለት ነው። ስለዚህ ዌልካም ኤቭሪባዲ። ለወንድማችሁ ለሁሉ ነገር ንገሯቸው። እዛ መጣችሁ ከኛ ጋር አብሮን እንዲያሳልፉ ስልክ ቁጥራችን በዚህ ታች ተጽፎላችኋል። እዛ ኤስኤምኤስ አድርጉ። ከፈለጋችሁ ደግሞ ኮንታክት ልናደርጋችሁ በፈጠን ብለን ከፈለጋችሁ ኮንታክት እንድታደርጉን እንፈልጋለን ብላችሁ ከጻፋችሁ እንደውላችኋለን። እንወዳችኋለን። እኔ ወንድማችሁ ሰላዲን ነኝ። መጨረሻ ፌብሩዋሪ 28 29
ፈርስት ማች ነው የሚሆነው። ጌታ ድንቅ ነገር ያደርጋል። ሻሎም